አብርሃም ሄርሜላን ይቅርታ ጠየቀ። እንዴት ጠየቃት የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮውን እስከ መጨረሻ ማየታችሁን እንዳትረሱ። እንግዲህ አብርሃም ይቅርታ ያላት ማለት ነው። ይሄ እንደሚታወቀው ፍቅርና ሩታ ያደረጉትን ነገር እናንተም ታውቃላችሁ። እሱም በማየት እንግዲህ ተሸውጃለሁ፣ እኔ ላይ ተጫውተዋል፣ ሩታና ፍቅር እኔ ላይ ተጫውተውብኛል፣ እኔ ካሁን በኋላ የምሸወድ ሰው አይደለሁም፣ በጣም ልቤ ተሰብሯል ብሎ ነው እንግዲህ ይቅርታ ለሄርሜላ ያደረገላት። ደግሞ ምንም ልብ አይሰበርም። ያንተ ቢሰበር እኮ ሩታ እንደዚህ ስትጨነቅ ሩታ እንደዚህ ስታለቅስ ያንተ ልብ ይሰበር ነበር ማለት ነው። ነገር ግን አንተ ምንም በቃ ለሱ አታስብም። አብርሃም ማለት ለሱ አያስብም። በቃ ልቡ ድንጋይ ነው። ምንም በቃ እንትን አይልም። ጥቁር ድንጋይ እንዴት ነው ውሃ ሲጨመርበት ወደ ውስጥ አያስገባም። አብርሃምም እንደዛው ነው። በቃ ለሱ አያስብም። ጥሩ ነገር ለሱ አያስብም። ቢያስብ ኖሮ ከሩታ ጋር ይሆን ነበር። ቢያስብ ኖሮ ልጁን በሰላም በፍቅር ያሳድግ ነበር። ነገር ግን እሱ የፈለገው ሴሰኝነቱን ነው የፈለገው ማለት ነው። በጣም የሚደበር ነገር ነው እንግዲህ አብርሃም እያደረገ ያለው። ይሄ ደግሞ ትክክል አይደለም። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ ይሄ በቃ ትክክለኛ ነገር አይደለም። ትክክለኛ ውሳኔ አይደለም አብርሃም እያደረገ ያለው ማለት ነው። ስለዚህ እኛ የምንፈልገው አብርሃም ወደ ሩታ እንዲመለስ ነው። በቃ ተመልሶ በሰላም እንዲኖር ምንም ሄርሜላን ትቶ ፍቅርም አያቿት ትላንትና በጣም ያሰቀኝ ደግሞ የፍቅር ነገር ማለት ነው። ስማው ምናምን ሄደች። አብርሃምን በጣም ነው የምትወደው ፍቅር አውቃ ከሩታ ጋር አስመስለች እንጂ ይዛ ቀን እኔ ከሩታ ጋር እንትን እያልኩ ነው ከሩታ ጋር ምናምን አለች እንጂ በፍጹም ከሩታ ጋር አይደለችም። አውቃ ሩታ ራሱ እየሸወደቻት ነው። አውቃ ያተለለቻት ነው ሩታ ራሱ ማለት ነው። በጣም ይገርማል። ፍትህ ለሩታ ማለት እንፈልጋለን። ፍቅር ጥሩ ሰው አይደለችም እያላችሁ እናንተም ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።